ሰላም ፊልም ወዳጆች እንዴት ናችሁልን? ቲን ወልፍ በቀጣዩ ክፍል ተመልሷል። ፊልም ወዳጆች ቲዩብ እንዲሁም የቱርክ ፊልም የምንለቅበትን ድራማ ወዳጆች ቲዩብ ቻናሎቻችንን ከታች ዲስክሪፕሽን ላይ እናስቀምጥላችኋለን። እየሄዳችሁ ሰብስክራይብ እንዲሁም ለወዳጅ ጓደኞቻችሁ ሼር እያደረጋችሁ አበረታቱን። ይሄኛውም ክፍል ተመችቷችሁ ተመልከቱት። ይመቻችሁ። ሰናይ ጊዜ። በባለፈው ክፍል በቲን ወልፍ ከአዳኞቹ መሃል የሆነችው የአዲሰን አክስት ኬትም ወደ ቤከን ሂልስ ከተማም እንደመጣች ዴሪክም ከሞት ለጥቂት እንደተረፈ ጃክሰንም አሁንም መጠራጠሩን እንደቀጠለ እስካትም ከዌርወልፍ አዳኞቹ ከአዲሰን ቤተሰቦች ጋርም አብሮ ተሰብስቦ አንድ ላይ እራት እንደተመገበም አይተን ነበር ያቆምነው። በዚህኛውም ክፍል ቀጥለን ጃክሰንና ሊዲያም በመኪናቸው ወደ አንድ የፊልም ካሴትና መጽሐፍቶችን መሸጫ መደብርም ቦታም አምርተው እዛም ደርሰው ሊዲያም እዛው መኪና ውስጥ ስትጠባበቅ ጃክሰን ደግሞ ወደ ውስጥም ገብቶ የሚፈልጉትን የፊልም ሲዲም ሊገዛም ሲፈላልግ ቆይቶ እዛው መደብር ውስጥ ያለው ሻጭ ግለሰብ አንገቱ ተቆርጦ መገደሉን ተመልክቶ በድንጋጤ የሚያደርገው ጠፍቶት ወዲያው ይደበቃል። ውጪ መኪና ውስጥ ያለችው ሊዲያም ውስጥ ምን እየተፈጠረ እንዳለም ሳታቅ በስልኳም ራሷን ፎቶ ስትነሳሳ ጃክሰንም ሳያስበው የተደረደሩትን ሲዲዎችም ጥሎ ድምፁም ተሰምቶ እዛው የነበረው አልፋ ዌርወልፍም ሰምቶት መደርደሪያውን እንዳለ ወደሱም እንዲወድቅም ካደረገ በኋላ ጃክሰንም መሬት አስተኝቶ የዛኔ ዴሪክ አንገቱ ላይ በጥፍሩ የወጋውን ቦታም ተመልክቶ እሱም አሁን ላይ በጥፍሩም ነክቶት ውጪ ባለችው በሊዲያም በኩል ባለው መስኮትም ዘሉም ወጥቶ ቦታውን ለቆም ሲሄድ እናየዋለን። ይህም ዜና ከትንሽ ሰዓታትም በኋላ ለፖሊሶች ደርሶ ስታይልስም ከአባቱ ጋር ስለነበረ በቀጥታ ወደ መደብሩም አብረው አምርተው እነ ጃክሰንንም እየተመለከቱ የመደብሩ ሻጭም መገደሉን ስታይልስ ተመልክቶ እየተደናገጠ የመደብሩ ጣሪያም ላይ ዴሪክና ስካትን እያየናቸው አልፋ ዌርወልፍ ለምን እንደሆነ ባይገባቸውም ሰዎችን እየገደለ በመሆኑ ያንንም የማጣራትና የማስቆም ስራ የእነሱ መሆኑን ዴሪክ ለስካትም ይነግረዋል። ስካት ግን ነገሩ ሳይጥመው እዚህ ነገር ውስጥ እኔ አይመለከተኝም፣ ትምህርቴን አርፌ ልማርበት ተወኝ ማለቱን ሲቀጥል ዴሪክም ቀበል አድርጎ ዝም ካሉ አልፋው እሱን ተጠቅሞ ሰው ሊያስገድለው ወይም ደግሞ እራሱም ሊሞት እንደሚችል በቅርቡም ጨረቃ ሙሉ ስትሆን ደግሞ ነገሮች ይበልጥ ሊከብዱት እንደሚችሉ አብረው ተባብረው መስራት እንዳለባቸው እየነገረው ያንን ራሱን ለመቆጣጠር እኔ አስተምርካለሁ፣ ባሳለፍነው ቀን ላይም በቀስት ተመተክ ወዲያው ወደ ራስክ ተቀየርክ፣ በመኪናም ስትገጭ እንደዛው። ስለዚህ ከዚህ ተነስተን ከዌርወልፍነት ወደ ራስክ ለመቀየር ህመም ያስፈልግካል እያለም ሲነግረው እንሰማለን። በንጋታውም አዲሰን ወደ ትምህርት ቤት ከመሄዷን በፊት ዛሬ ልደቷ ስለሆነ ከአክስቷ ኬትም ለትላንትናው ወዲያ ይቅርታም እንዲሆንላት በሚል የአንገት ሀብል ስጦታም እየሰጠቻት ሀብሉ መሃል ላይ ያለው ምልክትም ከነሱ የድሮ ቤተሰብ ታሪክ ጋር እንደሚገናኝ በራሷም ያንን ታሪክ እንድታጠናና እንድትመራመርበትም የቤት ስራ ትሰጣታለች። በስጦታ የተደሰተችው አዲሰንም አቅፋ አመስግናት ከቤትም ወጥታ ትምህርት ቤትም እንዳመራች ሎከሯ ውስጥ ደግሞ ለሰርፕራይዝ ፊኛም ተቀምጦላት ስለነበረ ያንን አይታ እየተደናገጠች ማንም እንዳያይባት ለመደበቅ ስትሞክር እስካትም ደርሶባት ዛሬ ልደቷ መሆኑንና ከሌላ ተማሪም ትንሽ ከፍ ብላ 17ኛ ዓመት የልደት በዓሏን እያከበረች በመሆኑ ሺም እንደሚይዛት ብትነግረውም እስካት ግን ነገሩን ቀለል አድርጎት እንደውም ዛሬ በልደቷ ቀን ሙሉ ለሙሉ ቀኑን ሙሉ ክላስ ቀጥተው ፈታ መንበል የሚል ሐሳብ አምጥቶላት አዲሰንም በሐሳቡ ተስማምታ ትምህርት ቤቱን ለቀውም ይሄዳሉ። በሌላ በኩል ከትናንትናው ዱብዳ በኋላ ጃክሰንም ራሱን አረጋግቶና ተቆጣጥሮ ወደ ትምህርት ቤት ቢያመራም አሁንም ትናንት ማታ ያየው ነገር በጭንቅላቱ ተመልሶ እየመጣ ሲያስቃዥውም ቆይቶ ዴሪክም እሱ ጋር ደርሶ ትናንት መደብሩ ላይ ምን እንደተፈጠረ ምንስ አይተካል እያለ ቢያፋጠውም ጃክሰን ግን ምንም እንዳላየና እየዋሽም እንዳልሆነ ተናግሮ ቢዋሽም ውሸቱም መሆኑን ያወቀው ዴሪክ ግን ምንም ሳይለው አንገቱ ላይ የቆሰለውን ቁስልም ተመልክቶ ይህን ነገር ብትታከመው ይሻላል ብሎም ተናግሮ ይሄዳል። በሊዲያ ትምህርት ቤት አለመምጣት በጃክሰን የባህሪ ለውጥም ግራ የተጋባው ስታይልስም ወደ ጓደኛው ስካትም ደውሎ እየተፈጠረ ያለውን ትላንት ማታም ስለተገደለው ሰው እየነገረው የሆነ ነገር ማድረግ እንዳለበት ቢነግረውም ከአዲሰን ጋር ያለው ስካት ግን እሱን ችላ ብሎ ከፍቅሩ አዲሰን ጋም ማንም ሰው የሌለበት ጫካም ደርሰው ከንፈር ለከንፈር እየተሳሳሙ ጫካ ውስጥ እየተዟዟሩ ፈታ ማለትም ይጀምራሉ። ስታይልስም ቢጨንቀው ወደነ ሊዲያ ቤት አምርቶ በቤተሰቦቿም በኩል ወደ ክላሷም ገብቶም አግኝተዋት ስለ ትላንትናው ማታ ጉዳይ ሊያወራትና ምን እንደተፈጠረ ለማወቅ ቢሞክርም
ለጭንቀቷ በሚል መድኃኒት ወስዳ የደነዘዘችው ሊዲያ ግን በደነዘዘ መንፈስ ምንም ደህና ነገር ልታወራው ሳትችል ትቀራለች። ስታይልስም ተስፋ ቆርጦ ተሰናብቷት ሊሄድ ቢልም በሚያስቅ መልኩ በራሷ በሊዲያ አትሄድብኝ እዚሁ ቆይም ሲባል ማመን እያቃተው በደስታ ወደ ውስጥ ቢመለስም እሷን ተጠግታው ጃክሰን ብላም ጠርታው ቅስሙን ሰብራው ለጥ ባለችበት ስልኳም ላይ ሚሴጅ ገብቶ ስታይልስም አንስቶ ሊመለከት ሲል በራሷ በሊዲያ የትናንት ማታ የተቀዳም ቪዲዮ ማታ ላይ አልፋው ዌርወልፍ መስኮቱን ሰብሮም ሲወጣ የሚያሳይ አጭር ቪዲዮም ተመልክቶ ደንግጦም ይቀራል በለው። በቀጥታም ወደ ቤት ተመልሶ ለጓደኛው ስካት ለመደወልና ያገኘውን ለመናገር ቢሞክርም ከፍቅሩ ጋር ፈታ እያለው ያለው ስካት ግን ስልኩን ዘግቶ ሳያነሳለት ይቀራል። በሌላ ትዕይንት የአሊሰን አክስት ኬትም ከአሊሰን አባት ፍቃድ ሳታገኝ ሁለት ባልደረቦቿን ይዛ የዴሪክ መኖሪያ ቤት ላይም ደርሳ ጥቃት ከፍተውበት ስፖርት እየሰራ የነበረው ዴሪክም በፍጥነት ሁለቱን አብሯት የመጡትን አዳኞች መሬት ቢያጋድማቸውም በስተመጨረሻ ግን ኬት በያዘችው የኤሌክትሪክ ቴዘርም ሰውነቱን አዳክማ መሬት ትጥሏለች። ስካትም ከአሊሰን ጋር ፈታ ማለቱን ሲቀጥል ስታይልስም ከቆይታ በኋላ ከራሱ ጋር ተጨቃጭቆ ለምን እንደሆነ ባናቅም የሊዲያ ስልክ ላይ ተቀርጾ ያለውን ቪዲዮ ሙሉ ለሙሉ ሲያጠፋው እንመለከተዋለን። በኬት እየተሰቃየ ያለው ዴሪክም የሚሰቃይበትን ኤሌክትሪክ መቋቋም እያቃተው ኬትም ስለ እህቱ ሞት እያነሳችበት እነሱ የእሱን እህት እንዳልገደሉበት አስረግጣም ነግራው የእህትክ ሬሳ ላይ የተኩላ ጥርስ ምልክትም ተገኝቷል። ስለዚህ አልፋው ነው እህትክን የገደላት። ለኛም አንተ ማን አልፋው እንደሆነ ንገረንና በሰላም ነገሩን እንፍታው ትለውም እዛው ግን ራሱ ዴሪክ አልፋው ማን እንደሆነ እንደማያውቅ ስታቅ ሽጉጧን አቀባብላ እንደዛ ከሆነ ለኛ ጥቅም የለክም ብላ ተኩሳ ልትገለው ብትሞክርም ለጥቂት ዴሪክ ከወደቀበት ተነስቶ ወደ ጫካው ሮጦ ያመልጣታል። በቀጣይም ትዕይንቱ ስካት የሚሰራበት የእንስሳ ክሊኒክ ላይ ወስዶን የስታይልስ አባትም ዛ ደርሶ የክሊኒኩን ሐኪምም አግኝቶት ትላንት ጥቃቱ ላይ ያገኙትን ፎቶም እያሳየው የተራራ አንበሳም ይሆናል ያሉት እንስሳ በካሜራ ላይ እንደ ሰው ቆሞ ሲራመድ መልከታቸው ግራ እንዳጋባቸውም እየተናገረ ስለዚህ ጉዳይም እንዲተባበራቸው የሚጠይቀውም ሰዓት የክሊኒኩ ሐኪምም እንደ መደናገጥ ብሎ እሱ ስለዚህ ጉዳይ ምንም የሚያውቀው ነገር እንደሌለና ላለመተባበርም ሊተባበራቸውም እንደማይችልም ተናግሮ ወዲያው በቶሎ ወደ ውስጥም ሲገባም እናየዋለን። እስኪ እናንተን ጠይቃችሁ ይህ እየተፈለገ ጥቃት እያደረሰ ያለው አልፋው ዌርወልፍ ማን ይመስላችኋል? ኮመንት ላይ መልሶቻችሁን ጻፉልን። እንግዲህ እንዲህ እያልን የዚህኛውም ክፍል ማገባደጃ ትዕይንቶች ላይ ተቃርበናል። ሁሌ በነስካት ትምህርት ቤት ላይ ከፈተና በኋላ እንደሚደረገው የሁሉም ተማሪዎች ቤተሰቦች ተጠርተው ስለ ልጆቻቸው የሚወያዩበትም ጊዜም ስለደረሰ ውጤታቸው ከሲ በታች ያመጡ ተማሪዎች ደግሞ ግዴታ ከወላጆቻቸው ጋር መገኘት ቢኖርባቸውም ስኮት ግን ያንን ረስቶ ከአሊሰን ጋር ፈታ ማለቱን እንደቀጠለም እናየዋለን። ትምህርት ቤቱም ላይ የነጃክሰን የሊዲያ የራሱ የስካት እንዲሁም የአሊሰን የሁሉም ተማሪዎች ቤተሰቦች በመገኘት ከመምህራን ጋር ተገናኝተው ስለ ልጆቻቸውም መመካከራቸውን ይቀጥላሉ። በንግግራቸው መሃል ታዲያ የአሊሰን እናትና አባት ዛሬ ልጃቸው አሊሰን ሙሉ ቀን ክላስ እንዳልገባችም ሰምተው ግራም ይጋባሉ በለው አሊሰን ተበላች። አሊሰንና ስካት ትምህርት ቤቱ ላይ ያለውን ስብሰባም ስላስታወሰ በፍጥነት ወደ ትምህርት ቤታቸውም ሲያመሩ በተመሳሳይ ቤተሰቦቻቸውም ስልክ አላነሳም ስላሏቸው ተጨንቀው የስካት እናትም ከአሊሰን ቤተሰቦች ጋር ተገናኝታ ገና ማውራት ከመጀመሯ ስካትና አሊሰንም ቦታው ላይ ደርሰው ተመልክተዋቸው ሊቆጧቸው እየሞከሩም ሳለ አካባቢው ላይ የአንዲት ሴት ከበድ ያለም ጩኸት ተሰምቶ ግርግር ይፈጠራል። ስካትም በጥርጣሬ አካባቢውን ማሽተት ሲጀምርና የተፈጠረውን ለማጣራት ሲሞክር እኛም እዛው አካባቢ የተኩላ የሚመስል ድምጽ እየሰማን ሳይታሰብም በፍጥነት እየመጣ ያለ መኪና አሊሰንን ሊገጫት ብሎ በሚገርም መልኩ ስካት ደርሶላት ሲያተርፋት እናየዋለን። እዛውም የስታይልስ አባት እየጮኸ ያለውን አውሬ ለማየት ሲሞክር ከኋላው እሱም ሳያስበው እየመጣ ባለ መኪና ተገጭቶ ወድቆ ግን ምንም ሳይሆን ሽጉጡን እያወጣ በነበረበት ሰዓት የዌር ወልፎቹ አዳኝ የአሊሰን አባት ሽጉጡን በፍጥነት አውጥቶ በትክክል አውሬው ላይ ተኩሶም ገሎት ነገሩን አረጋግቶ የተደናገጠው ህዝብም የተገደለውን አውሬ ለመመልከት በቀስታም ወደ ቦታ ያመራሉ። ሁሉም ቦታው ላይ ሲደርሱ ታዲያ ሁላችንም እንደጠበቅነው አልፋው ዌር ወልፍ ሳይሆን ተገሎ የወደቀው
አንድ የተራራ አንበሳ ተብሎ የሚጠራው እንስሳ ተገድሎም መውደቁን እየተመለከቱ እስካትን በድንጋጤ ከአሊሰን አባትም አጠገብ ቆሞ እሱም ይህ ሊጠብቀው እንደሚችል በፍርሃት እያየ ዞሮ የአሊሰንን አባትን ይመለከታል። እና እንዴት ነው ፊልም ወዳጆች? ቲን ወልፍ እየተመቻችሁ ነው? በእርግጠኝነት ወዳችሁታል። ቀጣዩ ክፍል በቶሎ እንዲለቀቅ እንደተለመደው ይቺን ቪዲዮ አነስ ያለች በአናቷ 500 ላይ ካስገቧት በቀጣዩ ክፍል እስከምንገናኝ እስካሁን አብረናችሁ የቆየነው ተወዳጆቹ ፊልም ወዳጆች ነበርን። እንወዳችኋለን። ቸር ቆዩልን።